አንድ ጊዜ ይቅርታ መሲ ምን ሆና ነው አሁን ደውዬላት እኮ ከናንተ ጋር ገልብጫችሁ ወጥቼ አውርቻታለሁ ምን ሆና ነው መሲ እስቲ ቦቱም ላይ ደውል ተስፍሽ እቦልክሻለሁ ኤው ወላ ህብስት ማርያምን ነው የምልሽ ህብስት መሲን ቤት አስቦልክሻለሁ እዚህም ቤት አስፈልክሻለሁ ህብስት ደግሞ ማነሽ አንቺ ቆይ እሺ እቦልክሻለሁ እስኪ አሁን እንደውላ መሲ ድርጅቶ እኔ አሁን ገልብጫችሁ የወጣሁት መሲ ደውላ ነው ምን አውቃለሁ ማሪ አሸባሪ እኮ ናቸው አሸባሪ በቃ አሸባሪ እኔ ምን እንደሆነ አላውቅም እውነታቸው ነው ምን ተፈጥሮ ነው ደውል እስቲ ተስፍሽ ሊደውል ወጣ የት አለች እሺ ምን አይታችሁ ነው እመሲ ቤትም ነው የምቦልካችሁ እዛም ነው የምቦልክላችሁ እሺ ጁዬ ለመሲ ደውይ እስኪ ምን ተፈጥሮ ነው የሚንቋቋው ቃ ያሸገ የለችም ታዲያ ምን ሆናችሁ ነው እንደዚህ አዛ የምታረጉ እኮ አውቀን መሲ ብርጅስቶን ተስፍሼት አለ መሲ ብርጅስቶን ህፃን ጥለውባት ከሱቅ ማን ይጥልባት ማንም አልጣለም አነሳች አላነሳችም ባቡጂ ምን ሆና ነው አላነሳችም እንደው ማርያምን ነው የምልሽ ጦይባ ማርያምን ነው የምልሽ አንቺ ቀጣፊ አሁንስ እንደዛ ከሆነ አንዱ ህፃን ልጅ ጥሎባት ይላል ተመልከት አንዱ ሰው ሞቶባት ይላል አሁን እኮ ነው ተስፍሽ እኔ ጋር እኮ ነበረች አሁን ሞቶባት እንደው ጦይባ ወላሂ ብለሻል ቆይ ተስፍሽ ደውል አታነሳም ወይ አንድ ጊዜ ጋይስ እኔ ጋር ነበረች ለጉቺ ደውላ ነበር እሺ ለጉቺ ደውላ ምን አለች ለጉቺ ደውላ ጉቺ ላውድ ላይ አርጋ አሰማቻችሁ እንደው እኔ አንድ ስልክ እኮ ነው ያለኝ የት አለ ባሌ ስልኩ እንኳን ደቂቃቻ ወይ እነዚህ ሰዎች እንደው ወሬ ማቃጠር አንድ ደቂቃ ብቻ ባሌ ቅርታ ማሲ ምን ሆነሽ ነው ምን ተፈጥሮ ነው ምንድነው አነሳች ቆይ ይጣራል አትንተን ሽሮ ግማሽ በላይ ግማሽ ኪቢ ቡላ ግማሽ ነው ስንት ነው ክሬ ጸጉር ነው የበገው በስልሳ ነው ስልሳ ሰዓት ነው ማለት ነገ የሚመጣው ነገ ነው የሚመጣው እስኪ ነገ ነው እስኪ ጋር ማለት ከቀጣው ወላ ካሚላላሁ ይላሰቁ ነበር መሲ መልሽ ምን ሆነሽ ነው እዚህ ኮሜንታተር ምንም ሊያስቀምጠኝ አልቻለም እኔና ተስፍሽ ጌም ልንጫወት ገብተን ማሪ ባፍቲ ሜል ያስወጡኝ ነው ምንድነው የተፈጠረው ችግሩ መሲ ስልክ አታነሳም በጣም ችግር ያለችበት እሺ
ማታን ድረሱላት ያሉት ተዋት ነው። ቆይ ድረሱላት ያሉትንማ ምን አደርጋለሁ መሰለህ? ወደ ኋላ ወርድና ኮሜንታቸውን አይና እያወጣው እኔም ቤት መሲም ቤት ይቦለካሉ። ችግር የለ እንደዚህ እንዳስጨነቁ። ምን ሆነሽ ነው? ድረሱላት እየተባለን እኮ ነው። ምን ገጥሞሽ ነው? የት አለች የመጣችው? ወዲያው አስቀምጪ። ናይ በቤትሽ መሲ ምን ሆነሽ ነው? ምን ተፈጥሮ ነው? ምንድነው? ናይ በቤትሽ ምን ተብሎ ነው? ምን ተፈጥሮ ነው? ምንድነው? ምን ደርስልሽ? ምንድነው የተፈጠረው? ናይ ግቢ ናይ በቤትሽ አለች ኩሽ እንዴ አበባ ትሰጥ ነበር። አሁን ጥቃቅን አበባ እንዴት ነው? ወይ ጉድ! እኔ መቤቴ እንደናንተ አሸባ። ከዚህ በኋላ ማቆይ ኢግኖር ነው ማረጋችሁ። ስንት ጫጩ ትውላላችሁ ታድራላችሁ እንጂ አያስችልም። እንጂኩም ያመጣች ምን ሆናችሁ ነው? ምንድነው እሱ? እንዴ ምን አውቃለሁ? ማን ያለው? እዚህ ነው እንዴ? እኔ እኮ ከህፃኗ ቤተሰቦች ጋር ቁጭ ብዬ ሱቅ እያወራሁ እኮ ነው። እና ህፃን ነው ምንድነው ጥለውባት ሄዱ ምናምን አለች። ድረሱላት ያየሽ ሰው እንደዚህ ወረኛ ነው። ፈጣሪ በስመ አብ ወልድ መንፈስ ቅዱስ ኧረ አልነበረም። ምን ከታልፍ ስንገባ አይተዋል አበሾች አይታችሁ ልጅ ስንገባ ስማንቺ ደነገጥኩ። ዋትስአፕ ሰው ሞላው። እንቺማ ሀያት የምትባል ቆይ ሀያት አይደለችም። ቆይ ስሚኝማ አቃጣሪ አንቺን ቤት ትቦለካለች እኔም ቤት ምን እንዳለች ታውቂያለሽ? ወላሂ አለች ሰው ሙቶ ነው። ቆይ እንደውም መቤቴን ቆይ ወደ ታች ሊድ እመቤቴን ስክሪንሻት አድርጌ ልክልሻለሁ። እኔ ቆይ ጋይስ አምጫት ከዚህ በኋላ ይሄድም ኖ ሳሪ በመጀመሪያ እኔ አሁን በቦቲ ወርጭሻለሁ ቪዲዮ ኮል በዛ መቅዘፍት ምን ይፈጠራል ብለሽ ታስቢያለሽ? እኔ እኮ እኔና ተስፍሽ ለጨዋታ ነው የገባ ነው ማሬ። አላስቀምጥ አላስቆም አሉኝ እኮ ጦይባ የምትባል ወላሂ አለች። ወላሂ ብላ ነው ማለችው። ተመልከች አንቺን እንደው ባገኝሽ በጥፊ ነበር ሞለውልሽ። አንቺ ቀምጃራ ይደንግጣ በቀጥታ ሁሉም ሰንዳል ማይማልም ህዝብ እኮ ነው የደወለው። ድራሱ እኮ ነው ማሬ። ዴኒ አሁን አውርቻታለሁ ዘርግፊያችሁ የወጣው ለዚህ ነው። ቀምጃራ ተስፍሽ እቺ ህፃን ልጅ እቺ ያቀፍኳት ህፃን ልጅ ተስፍሽ ያውልቅ እቺ ያቀፍኳት ህፃን ልጅ ገና የ3 ወር ህፃን ልጅ ናት። አያሃት ገና 3 ወሯ ነው እና የምትጸዳዳው በሆዷ ነው። ማሽን ተገጥሞባታል አሁን ሆዷ ላይ ማለት ነው። እንዳጋጣሚ ሱቅ እኔ ዘግቼ ቁጭ ብዬ የሆነች የምትሳፈር ልጅ አለች። የሷን ቪዛ የሷን ፓስፖርት እያስተካከልን እያለ ከሳንታ ጋር ቁጭ ብለን እንዳጋጣሚ በር ከፍተው ገቡ። ሲገቡ ለምን ሱቅ የመጣችሁ ብዬ እንትን ስል ህፃኗን ሲያሳዩ ለራሴ ደነገጥኩኝ። እመቤቴ ውሃ ነው የሆንኩትኝ። በተፈጥሮ እኔ እንደዚህ ህፃን አይቻላቅም። ገባክ? በጣም ነው የምታሳዝነው። ሆዷ በቃ እንደዚህ እንትን ብሎ በቪዲዮ ኮል ሳሪ ማይታት ሁሉም አልቅሰዋል። ገባክ? በጣም ነው የምታሳዝነው እቹትና ህፃኗ እና እንትን ሆዷ ክፍት ነው ማሽን ተገጥሞላት በተፈጥሮ መንገድ እንድትጸዳዳ 24000 ድርሃም ነው የተጠየቁት። እንደው ቢያዩት ራሱ እንደዚህ ሆዷን እንዳይዘጋብኝ ግን አካውንት እኮ እንደዚህ ብቻ ይሆንና ኖ እንደዚህ ብቻ ይሆን። ከዛ እዩት በእንደዚህ ነው የምትጸዳዳው። ቪዲዮ አለ ግን አካውንት እንዳይዘጋ አያችሁ። ኖርማሊ በሆዷ ነው የምትጸዳዳው ህፃኗ። ገና ሁሉ ነገሯ ድፍን ነው። ምን እናቷ ኢትዮጵያዊ ነች? አዎ እናቷ ኢትዮጵያዊ ነች። የከሊፋ ሆስፒታል ህጋዊ ወረቀት ይዛለች። የመጀመሪያውን ህክምና ራሱ ከሊፋ ሆስፒታል በነፃ አድርጎላት ይሄኛውን ህክምና ግን በራስሽ ወጪ የራስሽ እንትን ይተባበሩሽ ብለው ወይታለ ወረቀት ሰጧት ማለት ነው። እና ህፃኗን ይዛ ስትመጣ እኔ ስላላስቻለኝ ከሷ ጋር እያወራሁ ነው። ይሄውና ዶክመንታቸው ኢትዮጵያ ቆንጽላ ጽፈት ቤት የጻፈው
ከሊፋ ሆስፒታል የጻፈውን ከሳሪ ጋር በዚች ህፃን ዙሪያ አውርተን ሳሪ ማዝና ምናምን ወጣን። በቃ የሆነ ነገር መደረግ አለበት ብለን ማለት ነው። ዋትስአፕ የለም ምን የለ ስልክ የለ ተጨናነቀ። መሲ ጋር ድረሱ ብለው እዩት እንዴት እንደምታምር ህፃኗ። እና አሁን መጀመሪያችን ልጅ በትክክለኛው መንገድ እንድትጸዳዳ የሚያስፈልጋት በዶላር ወደ $5000 ማለት ነው። እናቷ ምን ላይ ነው የምትለው? እናቷቹት ላዙሮና እዩሽ እሺ እናት ሰላም እህታችን እንዴት ነሽ? እግዚአብሔር ይማርልሽ ልጅሽን። 24000 ድራም ነው የተባልሽው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የወጊቱ ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘሁላችሁ። ውድ ቻናሌ ቤተሰቦች ቻናሌን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር አስተያየታችሁን ኮሜንት ላይ በማስቀመጥ አበረታቱኝ። ውድ ቻናሌ ቤተሰቦች በቅድሚያ ይችን የታመመችውን ህፃን ልጅ አላህ ሱብሃነሁ ወተዓላ ያሸራት፣ አላህ መፍትሄ ይሻላት። ወላሂ ከባድ ነው። ብቻ አላህ መፍትሄ ይሻላት። አላህ ከእንደዚህ አይነት ፈተናና ስቃይ ይጠብቀን። በመቀጠል ግን ኮሜንታተሮች፣ ቲክቶከሮች በጣም ከባድ ናቸው። በጣም ቆይ አሁን መሲ ምንም የሆነችው ነገር የለም። እሱቋ ይቺ ልጇን ይዛ ህፃን ልጇ ስለታመመችባት እንድትረዳ እንድትታገዝ ነው ይዛ የመጣችው። ልክ እሷ ይዛ ብትመታ መሲ ችግር ደርሶባታል፣ መሲ ችግር ገጥሟታል፣ ሳሪ ድረሽላት። በቃ ለኢላሂ ለላ እናንተ ሰው ይደነግጣል እንኳን አትሉም እንዴ? ለሰው ትንሽ አታስቡም? ሰው የሆነ ነገር ይሆናል ብላችሁ አታስቡም? ትገርማላችሁ። እንደዚህ በቃ ሰው እሷ ራሱ ደነገጠች እኮ መሲ ራሱ ዋትስአፑን ያጨናነቁት። አረ ቤተሰብ ተው ግን እንተሳሰብ። ከኛ በላይ እኮ እነሱ ይተዋወቃሉ፣ ከኛ በላይ እነሱ ይተሳሰባሉ፣ ከኛ በላይ እነሱ ይቀራረባሉ። እናንተ አብኮታችሁም ነገር ከወዲያ አማስላችሁም ምንም ብላችሁ ውጭ ነው የምትቀሩት። እነሱ ግን ከኛ በላይ ይተዋወቃሉ፣ ከኛ በላይ ይግባባሉ። ውድ ቻናል ቤተሰቦች እንዲሁ ግን ዝም ብላችሁ በማያገባችሁ ሄዳችሁ ጥልቅ እያላችሁ ሰው እንትን አትበሉ። ቻናሌን ሰብስክራይብ፣ ላይክ፣ ሼር አስተያየታችሁን ኮሜንት ላይ ማስቀመጥ እንዳይረሳ። እናንተ ብትሆኑ ምን ይሰማችኋል? እናንተ ብትሆኑ ሳራ ቦታ ላይ ወይም ደግሞ ተስፍሽ ቦታ ላይ ብትሆኑ እናንተ ብትሆኑ ምን ይሰማችኋል? ወይም ደግሞ እናንተ መሲ ቦታ ላይ ብትሆኑ ዋትስአፑ እንደዛ ሲጨናነቅ የሆነ ነገር ተፈጥሯል፣ የሆነ ነገር ሆኗል፣ ቤተሰቦቼ፣ ጓደኞቼ ምናምን ብዙ ነገር አለ። ስደት ላይ ስትኖሩ ብዙ የሚያሳስበን ብዙ የሚያስጨንቀን ነገር አለ። ብዙ ነገር አለብን በውስጣችን። ስለዚህ እባካችሁ አላህን ፍሩ። እንደው ዝም ብላችሁ ከወዲያ እንትን አትበሉ። ማንም ላይ አመሰግናችሁ። በነገራችን ላይ የሰው ልጅ የሆነ ነገር ሲያደርግ ምስጋና ፈልጎ አይደለም፣ ግን የሚጎዳና የሚጠቅም ነገር ላዩ። ዝም ብላችሁ በማያገባችሁ በማይመለከታችሁ ነገር፣ ከዛ ደግሞ ሰው በሚጎዳ ነገር ሄዳችሁ ጥልቅ አትበሉ። ስለ ራሳችሁ አስቡ። ስለ ራሳችሁ ብቻ አስቡ። በነገራችን ላይ ለራሱ የሚያስብ ሰው፣ ራሱን የሚወድ ሰው፣ ራሱን የሚያከብር ሰው፣ ለራሱ ሪስፔክት ያለው ሰው ለሰዎችም ሪስፔክት አለው። ሰዎችን ያከብራል፣ ሰዎችን ይወዳል። መጀመሪያ ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ራሳችሁን ሁኑ። አንድ ሰው ራሱን ከሆነ ሌላ ምንም ለሌሎች ምንም ይሆናል። ምንም መሆን አያቅተውም። መሆን ግን መጀመሪያ ራሳችሁን ሁኑ። እናንተ እነማን ናችሁ? በየኮመንቱ ስር እየሄዳችሁ ሰው ማስለቀስ። አሁንማ ዱባይ አፍሽን ዝጊ፣ የዱባይ ሸቃላ አፍሽን ዝጊ። እንኳን የዱባይ ቀርቶ አይደለ የሌላ ሀገርም የትም ሆነሽ ባለሽበት ሀገር ትከሰሻለሽ። በኮመንት እየመጣ ሰው አያቀኝም እያልሽ የምትሳደቢ ሁላ
ላይቭ ላይ እየገባችሁ ሰው አያቀንም እያላችሁ የምትሳደቡ ሁላ ተጠንቀቁ፣ ተጠንቀቁ። ቀጥታ ሄዶ ፖሊስ ብቻ ማመልከት ነው። ያንን ከላይቭ ላይ ሳትወጡ ልክ ላይቭ ላይ እያላችሁ ፖሊስ ብቻ ማመልከት ነው። እቤታችሁ ድረስ ይመጣሉ። ወይም ደግሞ እናንተ ከአንድ ሀገር ወደ አንድ ሀገር ስትሄዱ ትያዛላችሁ። ሀገራችሁ መግባት አትችሉ። ይህን ታውቃላችኋ። ስለዚህ አደብ ይኑራችሁ፣ ስርዓት ይኑራችሁ። ከሀገራችን የወጣ ነው ሰርተን ለመቀየር ነው። ሰው አታስደንግጡ። የሆነ ወከባ አትፍጠሩ። ወከባ አትፍጠሩ። ውድ ቻናሌ ቤተሰቦች ለምታደርጓቸው ለምትሰሯቸው ነገራቶች በቃ ራሳችሁን ሆናችሁ ስሩ። እኔ ብሆን ብላችሁ አስቡ። እኔ ብሆን ምን ሆናለሁ? የዛን ሰዓት እኔ ብሆን፣ እኔ ሳሪ እኔ ብሆን፣ ተስፍሽ እኔ ቢሆን፣ መሲ እኔ ብሆን ብላችሁ አስቡ። ያን ያክል ጋጋታ፣ ያን ያክል ሰው ማስደንገጥ ምን ይሉታል ቤተሰብ? ይሄ በቃ የማይሆን ነገር ነው። አግባብ የሌለው ነገር ነው። ምንሰራውን ምናደርገውን ማወቅ አለብን። ምንጽፈውን ምንናገረውን ማወቅ አለብን ቤተሰብ። ለነገሩ መጀመሪያ ራሳችንን ካላወቅን ስለ ሰው ማወቅ አንችልም። ግን መጀመሪያ ራሳችሁን ወቁ። እኔ ማን ብላችሁ አስቡ። ሰው አታስደንግጡ። መቦለክ ቦታ አትድረሱ። በተለይ ጥሩ ነገር የሚያስተላልፉ በጣም ብዙ እህቶች አሉ። ከነሱ ቦታ እንዳትርቁ፣ ብሎክ እንዳትደረጉ፣ እንዲሁም ደግሞ እንዳትከሰሱ። በእስር ቤት ትበሰብሳላችሁ። 1 ሚሊዮን ይደርሳል መቀጩ። እናንተ ከሰርባችሁ ከተገኛችሁ እስከ 1 ሚሊዮን የሚደርስ መቀጫ አለ። ትቀጣላችሁ። ውድ ሀገሬ ልጆች በምታደርጉት ነገር ሁሉ ጥንቃቄ አድርጉ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያን ሰላም አላህ ያደርግልን። ጉዞ ወደ 5000 ሰብስክራይብ አድርጉኝ፣ አይከፈልበትም። አበረታቱኝ። እኔም የመዳም ቅመም ነኝ። ከመዳም ቤት እንዲወጣ ማለት ነው። ቻናሌ ካደገልኝ ያው እንግዲህ ከመዳም ቤት እወጣለሁ እና አበረታቱ ውድ ቻናሌ ቤተሰቦች። አያምርም? ሀገራችን አያችሁት? ሀገራችን ድባቡ በጣም ነው የምታምረው እኮ። እቺ ተወልጄ ያደግኩባት ሀገር